እስራኤል በተኮሰች ጊዜ ልቡ የሚሞቅ ፍልስጤም ወይም ሊባኖስ በተመታች ጊዜ ደግሞ በተለየ ሁኔታም ጥብቅና የመቆም ሁኔታም በስቶ ይስተዋላል። ከሰሞኑ በኢራን እስራኤል ጦርነት ሳቢያ በኢራንና በእስራኤል ደጋፊዎች መካከል በማህበራዊ ሚዲያ መካረሩ በስቷል። የአዲስ አበባው አያቶላህ የሐዘን ድንኳን የፈጠረው ውዝግብ አሁንም ከፍ ብሎ እየተሰማ ነው። ከአያቶላህ ሐዘን የተቀመጡ ባለስልጣናትም ውግዘት እየወረደባቸው ነው። የሳውዲና የሞሳድ ቁጣም በአዲስ አበባ ላይ በርትቷል። የኢትዮጵያ መንግስት ከኢራን ይልቅ ወደ ኳታር አረብ ኤምሬት ውግንና አለው። በዚህ መሃል ከአያቶላህ ሐዘን ድንኳን መድረስ ከፖለቲካ አንጻር አክሳሪ መስሎ የተሰማቸው ባለስልጣናትም የኢራንን ኤምባሲ ልጥፍ አስነስተውታል። Oh my God. ጤና ይስጥልን። መንገዳችን ተጀምሯል። ከቅርብ ጊዜያት ወዲህ እንደ ሀገር የገጠመንን የፖለቲካ ዝለት ተከትሎም ትንሽ የማይባሉ ኢትዮጵያውያን ብዙም በማይመለከታቸው ጉዳይ ሲባክኑ ይስተዋላል። ከዛሬም 4 ዓመት በፊት ሩሲያ ዩክሬንን መውረሯን ተከትሎ በአዲስ አበባ የሩሲያ ኤምባሲ በሰልፍ ተጥለቀለቀ። ሰልፉ ለሩሲያ እዋጋለሁ በሚል ነበር። አንዳንዱ ለሩሲያ እዋጋለሁ ብሎ የተሰለፈው የፑቲንን ዝናና ቆፍጣናነት የሩሲያን የሚዲያ ኃያልነት በማየት እንደሆነም መታዘብ ይቻላል። ሌላው ደግሞ ቅጥረኛ ወታደር በመሆን ደሞዝ ለማግኘትም የፈለገ ነበር። ነገር ግን የሩሲያ ኤምባሲ ቅጥረኛ ተዋጊ አንፈልግም፣ ሩሲያም ለራሷ በቂ ናት በሚል 3 ኪሎ ሜትር ሙሉ መንገድ ተዘግቶ ለምዝገባ በተሰለፈው ወጣት ላይ ውሃ ቸለሰበት። በወቅቱ ከዩክሬን ሩሲያ በምን ሚዛን በለጠች? ሩሲያ ከትርክትና ከታሪካዊ አስተዋጽኦ በስተቀር ዛሬ ላይ ምን ታደርግልናለች ብሎ መጠየቅ በወቅቱም አይቻልም ነበር። በሚዲያ በተፈጠረው የሩሲያ ሰማይ የነካ ዝና ሩሲያን የተናገረ ሩሲያን የተቸም እንደ ካህዲ መቁጠር ሁሉም ተጀምሮ ነበር። ልክ በአርሰናልና በማንቸስተር ደጋፊነት እንዳለው መቃቃር በሩሲያና በዩክሬን ጦርነትም ደጋፊና ተቃዋሚ የጎሪጥ የሚታይበት ጊዜ ነበር። እስራኤል በተኮሰች ጊዜ ልቡ የሚሞቅ ፍልስጤም ወይም ሊባኖስ በተመታች ጊዜ ደግሞ በተለየ ሁኔታም ጥብቅና የመቆም ሁኔታም በስቶ ይስተዋላል። ከሰሞኑ በኢራን እስራኤል ጦርነት ሳቢያ በኢራንና በእስራኤል ደጋፊዎች መካከል በማህበራዊ ሚዲያ መካረሩ በስቷል። ኢራን ትችላለች፣ ኢራን ለጽዮናዊቷ እስራኤል መፍትሄ ናት፣ አሜሪካ ልቀላት፣ ኢራን ደበደበች፣ ማረከች የሚሉ የሞቅታና የድጋፍ ዜናዎች በአንድ በኩል በርከት ብለዋል። በሌላ በኩል ጽንፈኛውና አሸባሪው የአያቶላህ አስተዳደር በሞሳድ ተፈረካከሰ። እስራኤል የአሸባሪዎች መቅጫ ናት፣ አያቶላህ ተገደለም፣ ካሁን በኋላም ሄዝቦላህ፣ ሐማስ፣ ሐውቲም ህይወት የላቸውም የሚሉት በአንድ በኩል ተሰልፈዋል። የሚገርመው ግን በአሜሪካም በአውሮፓም የኢራንና የእስራኤል ዜጎች ተቃቅፎ እየጨፈሩም የአያቶላህ አስተዳደር መፍረሱን እየደገፉ ነው። የኛዎቹም ምንም የማይመለከታቸው ግን ጎራ ለይተው ቀዝቀዝ ያለ ጦርነት ከፍተዋል። በሌላ በኩል ኢራንን ሙስሊሙን ዓለም ወክላም ኢምፔሪያሊስቷን አሜሪካና አይሁዳዊቷን እስራኤል ለሙስሊሙ ነጻነት የምትዋጋ አድርጎም የመሳል ጉዳይም ይታያል። እስራኤልንም ክርስትናን ለማዳን የምትዋጋም የማስመሰል ነገር አለም። እንደ እውነቱ ከሆነ ኢራን የሻይት እስልምና አራማጅ ስትሆን ኢትዮጵያ ውስጥ ለሳውዲው ሱኒ እንጂ የሻይት ተከታይ ሙስሊም የለም። እነ ሳውዲ አረቢያም ኢራንን ከአሜሪካ ጋር ሆነው እየገጠሟት ያሉም ለሱኒ እስልምና ጠበቃ በመሆንና የሻይት የበላይነት በኢራን አማካኝነት አሸናፊነት እንዳያገኝም ነው። በርግጥ ዋናው የእስልምና ጉዳይ አይደለም። ሳውዲ አረቢያ በመካከለኛው ምስራቅ ቁጥር 1 ነዳጅ ላኪነቷን ኢራን እንዳትነጥቃትና ገበያ እንዳትጋፋት የኢራንን መዳከም አጥብቃም ትፈልገዋለችና እናም ለእስልምና ከሳውዲም ከኳታር ከባህሬን ከጆርዳን ከግብጽ በላይ ማን ተቆርቋሪ ሆኖ ነው
ኢራን በሚሳኤልና በድሮን ሌት ተቀን የምትደበድባቸው የሚል ጥያቄ ሲነሳ የኢትዮጵያውያን ወገኖቻችን ተገቢ ምላሽ የላቸውም። እስራኤልን ደግሞ እንደ ክርስትና ዳይ በማየት የመደገፍ ነገር አለም። እስራኤልን እነ ሳውዲ፣ ጆርዳን፣ ግብጽ፣ ህንድ የሚደግፉት እውን እስራኤል ክርስትናን እንድታደንላቸው ነው ወይ ቢባል መልሱ ግልጽ ነው። ዋናው የኢኮኖሚና የፖለቲካም የኃይል የበላይነት ለማግኘት የሚደረግ ጦርነት ነው። በእስራኤል ካለው ሙስሊምና ክርስቲያን ሲነጻጸር ከእስራኤል ህዝብ 18 ከመቶ ሙስሊም ነው፣ ክርስቲያኑ 2 ከመቶ ብቻ ነው። ወደ 80 ከመቶ የሚጠጋው ደግሞ አይሁዳዊ ነው። እውነቱ ይሄ ሆኖ ያለም በኢትዮጵያም አንዳንዶች እስራኤልን የክርስትና ጠበቃ ኢራንን የእስልምና አድርገው የማየት ዝንባሌ አለ። ፍረጃም ተቃርኖና ጥላቻም የሀገር ውስጥ ጉዳይ አልበቃ ብሎ በአርሰናልና በማንቸስተር በዩክሬን በሩሲያ በኢራንና በእስራኤል ሰበብ መነታረክ ተቃርኖን በደላላ መግዛት አይነት ሂደት ተደርጎም ሊወሰድ ይችላል። በትናንትናው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ክቡር ዶክተር ሼክ ሐጂ ኢብራሂም ቱፋ የሚመራ ልዑክ ቡድንም በኢራን ኤምባሲ ተገኝተው በአያቶላህ አሊ ኻሜኒ ሞት ሐዘናቸውን ገልጸዋል። የሼክ ሐጂ ሐዘን ገለጻም አያቶላህ ኻሜኒን እንደ ፖለቲከኛ ከማየት ይልቅ እንደ እምነት አባት በማየትም ነበር። በተመሳሳይ መልኩም ክቡር አምባሳደር ደዋኖ ከድር የኢትዮጵያ ውጭ ጉዳይ ሚኒስትር የመካከለኛው ምስራቅና እስያ ዋና ዳይሬክተር በኤምባሲው በመገኘት በተከፈተው የሐዘን መግለጫ ላይ ፊርማቸውን አስፍረዋል። የኢራን ኤምባሲ በአዲስ አበባም የአያቶላህ ኻሜኒን ፎቶ ለጥፎ ድንኳን ዘርግቶ ሐዘን ተቀምጧል። ከዚህ ሐዘን የነሸህ ኢብራሂም መገኘት ግን ከሐዘኑ መግለጽ በላይ ተተረጎመ። የኢራን ኤምባሲም ስለ ሼህ ጉብኝት የጻፈውን አነሳም። አያቶላህ የሐውቲም የአልሸባብ የሐማስ የሄዝቦላ የበሽር አልአሳድ ደጋፊና መስራችም ናቸው። አያቶላህ ቢገደሉም እሳቸው የሚመሩት ጦር ከዶሃም እስከ ኦማን ከሪያድ እስከ አቡዳቢ ሚሳኤል ልኮም መሰረተ ልማት አውድሟል። ስለዚህ የባህረ ሰላጤው ሀገራት ለአያቶላህ ሞት ደስታ እንጂ የሐዘን መግለጫ የላቸውም። እነ ሩሲያ ግን የመረረም ሐዘናቸውን ገልጿል። በእንዲህ አይነት ፖለቲካ አሰላለፍ ውስጥ ባለው ጉዳይ ከአያቶላህ ሐዘን መድረስ በቀጥታም ከአልሸባብ ከሄዝቦላ ከሐማስ ደጋፊነት ጋር በመተርጎሙ በማህበራዊ ሚዲያ መፈራረጁን ጨምሮትም ታይቷል። ጠቅላይ ሚኒስትር አብይ አህመድ በሰሜኑ ጦርነት ወቅት ድሮን የገዙት ከኢራን ነበር። ኢራን የመሳሪያ ምንጭም ናት። ነገር ግን አያቶላህ በሞሳድ ሲገደሉ አሜሪካን እስራኤልን በመስጋት ለኳታር የሐዘንና የድጋፍ መግለጫ ከመስጠት በስተቀር ትንፍሽ አላሉም። ስለዚህ የኢትዮጵያ መንግስት ከኢራን ይልቅ ወደነ ኳታር አረብ ኤምሬት ውግንና አለው። በዚህ መሃል ከአያቶላህ ሐዘን ድንኳን መድረስ ከፖለቲካ አንጻር አክሳሪ መስሎ የተሰማቸው ባለስልጣናትም የኢራንን ኤምባሲ ልጥፍ አስነስተውታል። በዚህም ተባለ በዚያ ግን በማናውቀው በማይገባን ተጽዕኖ በሌለን ነገር ላይ ወዲህና ወዲያ በመሆን የሀገራችንን ተቃርኖ አልበቃ ብሎ ሌላ ተቃርኖ ማዋለድ ጠቃሚነት የለውም። አያቶላህን መደገፍ ሳውዲንና አረብ ኤምሬትን አሜሪካንና እስራኤልን ማስቆጣት ነው። ኢራንን መቃወም ደግሞ ሩሲያ፣ ቻይና፣ ሰሜን ኮሪያን መቃረን ነው። ነገሩ ውስብስብ ነው። በዚህ ውስብስብ ጉዳይ ገብቶ ማማሰል አንዳች ፋይዳም የለውም። ጤና ይስጥልን።